በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ቤተክርስቲያን አስተዳዳሪና የመድረክ ጠባቂ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች በየማዕረጋችሁ እግዚአብሔር አምላካችን የሚወዳችሁና እግዚአብሔር አምላካችንን የምትወዱ የልዑል እግዚአብሔር ቤተሰቦች፣ አባቶችና እናቶች፣ ወንድሞችና እህቶች፣ ያለ ወቀሳና ያለ ከሰሳ እግዚአብሔርን መንግሥት የምትወርሱ ሕፃናትን ጭምር መንፈሳዊ በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለብርሃነ ትንሣኤው እግዚአብሔር አምላካችን በሰላምና በጤና አደረሳችሁ። ለእግዚአብሔር አምላካችን መልካም ፈቃድ ባሉን ደቂቃዎች እግዚአብሔር ያስተምረናል። የምንማማርበት የትምህርታችን ርዕስ የሚሆነው ወደ ኢየሩሳሌም ተመለሱ የሚል ኃይለ ቃል ይሆናል። በቅዳሴው ሰዓት ሲነበብ እንደሰማችሁት በዛሬው ዕለት የሚነበበው የወንጌል ክፍል ነው። እንግዲህ የዛሬ ሳምንት እንደሰማችሁት ወይም እንደተማራችሁት ክርስቶስ ከተነሳ በኋላ ተነስቶም አይተውም ቅዱሳን ሐዋርያት እንዲሁም ደቀ መዛሙርቱ አመኔታቸው ብዙ አልነበረም። ምክንያቱም በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ላይ በዕለተ ዓርብ የደረሰው መከራ በጣም አስፈሪ ስለነበረ ከመከራው ጽናት የተነሳ ያ የደረሰበት መከራ በአይምሯቸው እየተላወሰ በአይምሯቸው እየተመላለሰ በሕሊናቸው እየታወሰ ሌሊት እንቅልፍ ነስቷቸው ቀን ዕረፍት አጥተው የደረሰበት ነገር በኢየሩሳሌም ላይ የተደረገው ነገር ፍትሕ አልባ በዛ ተደርጎ የማያውቅ የፍርድ አሰጣጥ የሆነውን ነገር እያስታወሱ ቅዱሳን ሐዋርያት እጅግ ተቸግረው ተጨንቀው ነበርና ከነዛ ከሐዋርያት ከደቀ መዛሙርቱ መካከል ሁለቱ ከኢየሩሳሌም ተነስተው ወደ ኤማሁስ ወደምትባል 60 ምዕራፍ ያህል የምትርቅ ከተማ እየተጓዙ ነበረ እና እነዚህ ሁለት ደቀ መዛሙርት በሚጓዙበት ጊዜ እያንዳንዱ ንግግራቸው በሕሊናቸው የሚታወሰው አንጀታቸው የሚላወሰው በሕሊናቸው የሚመላለሰው በዕለተ ዓርብ ክርስቶስ ላይ የደረሰው ግፍና መከራ ነው። መቼም እያንዳንዱ ነገር ሲደረግ አይነት አለው። አሁን እኛ ተበደልን እንላለን፣ ግፍ ተሰራብን እንላለን፣ ተቸገርን ተሰቃየን እንላለን። የፈለገውን ያህል መከራ ቢደርስብን፣ የፈለገውን ያህል ስቃይ ቢደርስብን፣ የፈለገውን ያህል ጊዜ ብንቸገር ክርስቶስ ላይ ከደረሰው መከራ ሩብ አልደረሰብንም። ምን አልደረሰብንም? የደረሰብን ይመስላችኋል? እስቲ አስቡት። እስቲ ዝም ብላችሁ አስቡት። ያ ይገረፍ የነበረው ግርፋት፣ ያርፍበት የነበረው ጅራፍ፣ አንዱ ጅራፍ ስንት ሜንጦ እንዳለው እንደዚህ ስጋውን ቧጭ የሚነሳ እዛ ግንድ ላይ ተደፍቶ ጀርባው ሲገረፍ ያረፈበት የጅራፍ ቁጥር ያው ቁጥሩን ታውቁታላችሁ። 6666 ግርፋት ነው። እኛ በዕለተ በሕማማት ወቅት ከሆሳዕና ምሴተ እሑድ አንስቶ እስከ ዓርብ ማታ ድረስ የሚሰገደው ስግደት የስግደቱ 6666 ነው። ይሄ ስግደት የሚሰገደው ለምንድን ነው ካላችሁ ክርስቶስ የተገረፈውን ግርፋት ለማስታወስ ነው። ለኛ የተገረፈው ግርፋት 6666 አጥንቱ ስጋው አልቆ አጥንቱ እስከሚታይ ድረስ ነው የተገረፈው። ከግርፋቱ በኋላ የደረሰበት እነዚህ 13ቱ ሕማማተ መስቀል የምንላቸው ይሄ እየሳቡ ፊቱን እየሸፈኑ
የሚመቱት፣ የሚደበድቡት፣ ወደኋላ ወደፊት እያሉ የሚጥሉት ብቻ እነዚህ መከራዎች ቀላል አይደሉምና እሱ ላይ ከደረሰው መከራ ሮሙን እኛ ጋር አልደረሰም አይደርስም እና ያ ነው ባይኖራቸው መላለስ የነበረውና ፈርተው ነበረ። ሰዎች ናቸው ተስፋ ቆርጠው ነበረ። ምን ብለው ነበር? ግን ክርስቲያን ተስፋ ይቆርጣል እንዴ? ሰው ክርስቲያን ተስፋ ቆረጠ ማለት ሞተ ማለት ነው። ሰው ተስፋ ሲቆርጥ ነው መሞት የሚጀምረው። በጃንሆይ ጊዜ ነው ይባላል። አንድ ሌባ አስቸግሮ በጣም እየሰረቀ ቢመከርም ቢታሰርም ቢገረፍም ስርቆት ሊተው አልቻለም እና ጃንሆይ ተፈላሰፉበት። ይህን ሰው ተጠራና በል እንግዲህ አንተ ብዙ ጊዜ ታሰርክ፣ ብዙ ጊዜ ተገረፍክ፣ ብዙ ጊዜ ተመከርክ፣ ይህንን እጅ ልሰበስብ አልቻልክም፣ ስለዚህ መገደል አለብህ፣ ሞት ፍርድ ፈርጄብሃለሁ አሉት። የሰማችሁ ምን አሉት? የሞት ፍርድ ፈርጄብሃለሁ፣ ግን የምትሞተው በጥይት አይደለም፣ በዱላም አይደለም፣ በመርዝ ነው የምትሞተው። ስላስቸገርክ ምንም እንግዲህ ከዚህ በኋላ ልታገስ አልችልም አሉና 2 ብርጭቆ ውሃ አስመጡ። ከዛ 2 ብርጭቆ ውሃ መጣ። አንዱ ላይ እዚያው ቆሞ እያየ በሉ መርዝ ጨምሩበት አሉ። ከዛ መርዝ ተጨመረበት። አሁን ይሄን ጠጥተህ ነው የምትሞተው፣ ግን ከመሞት በፊት የምትናዘዘው ነገር ካለ የምትናገረው ነገር ካለ በሊድና ወደ ጀርባ ተናግረና 5 ደቂቃ አሉት። እሺ ብሎ ሊናገር ሲሄድ መርዝ የተጨመረበትን ብርጭቆ አንሱት አሉ። መርዙ ተነሳ። ሌላኛው ብርጭቆ አለ ንጹህ ነው። ከዛ ሰውየው ተናዞ መጣ ተናዘ አዎ መጣ በል ይሄንን ጠጣና ሞት አሉት። ያንን ንጹህን ውሃ ብርጭቆውን አንስቶ ግጥም አድርጎ ሲጠጣ ሞተ ሰውየው። ሰውየው የሞተ መቼ ነው? ይገርምኝ እዚህ የላችሁም እንዴ? ገና መርዙ ሲጨመር አይቶ ነው የሞተው። ታዲያችሁ ቀድመን ነው እኛ የምንሞተው። ተስፋ ስንቆርጥ ነው የምንሞተው። መርዞንን የሚገልን ተስፋ መቁረጣችን በነገሮች ላይ እምነት አለመኖራችን ነው ያጠፋልኛል። እና ይሄ ሰው ንጹህ ጠጥቶ ነው የሞተው። ለምን ካላችሁ እንደና ቀድሞ ነው ተስፋ የቆረጠው ሰውየው። እና ተስፋ ከቆረጣችሁ ትሞታላችሁ እያልኳችሁ ነው። እና እነዚህ ቅዱሳን ሐዋርያት ተስፋቸው ተሟጦ እየሄዱ ነበረ። ነገር ግን ተስፋቸው ይሟጠጥ እንጂ ጨርሶ አልጠፋም። የሚነጋገሩት፣ የሚያወሩት፣ የሚጫወቱት ስለሱ እሱ ላይ ስለደረሰው መከራ ነበረ። አይ እንደው በእውነት የተሰራው ግፍ እኛን ለማዳን ቢመጣ በቃልም በተግባርም በእግዚአብሔርም በሰውም ጻድቅ የሆነ እንደዚህ አይነት ሰው እንደዚህ አድርገው ያን ያህል መከራ አድርሰው እንደዚህ አድርገው አንገላተው እንደዚህ አድርገው አሰቃይተው በመስቀል ሰቅለው ይብለምት እያሉ ስለሱ ያወራሉ። ድንገት ከነሱ ጋር አንድ ሰው በመካከላቸው ተገኘና ሲያያቸው በጣም አዝነዋል። ፊታቸው ጠቁሯል፣ ሰውነታቸው ጠውልጓል። በጣም ያሳዝናሉና ቀረብ ብሎ ጠየቃቸው። ምን ናችሁ ነው እንደዚህ ውስጣችሁ አዝኖ ፊታችሁ ተቀይሮ መልካችሁ ጠውልጎ በዚህ ልክ የምትነጋገሩት ምን ደርሶባችሁ ነው? ምን ሆናችሁ ነው አላቸው። አንተ በነግዳ ለኢየሩሳሌም አንተ በእውነት ለኢየሩሳሌም እንግዳ ነህ። በኢየሩሳሌም ሆኖ የተፈጠረውን የተደረገውን አላየህም አልሰማህም አሉ። ከዛ በኋላ ይህንን ሲመልሱለት እሱ መጻሕፍትን ጠቀሰላቸው። ግን አልገባቸውም። ውስጣቸው ይቃጠል ነበር ይላል። በቅናትና አሳልፈው እንደሰጡት ስላወቁ ይቃጠሉ ነበረ። ቅናት ከባድ ነው። የእግዚአብሔር ልጆች እንደ ቅናት ያለ ኃጢአት የለም። ለምን ካላችሁን ክርስቶስን አሳልፎ የሰጠው ቅናት ነው። ምንድን ነው ንገሩ አላችሁ ላችሁ እስቲ ካላችሁ ንገሩ። ክርስቶስን አሳልፎ የሰጠው ምንድን ነው? ቅናት ነው። አሁን አይደለም እኮ በዕለተ ዓርብ ብቻ አይደለም። ገና ሲወለድ ሄሮድስ አይምሮ ውስጥ ያቃጨለበት ቃል ነበረ። ምን የሚል ቃል ነው? አይቲሃሎ ዘተወልደ ንጉሠ እስራኤል፣ የተወለደው የአይሁድ ንጉሥ የት አለ ብለው ሲጠይቁት አለ። ንጉሡ ማን ነበር ያኔ? ታዲያ ንጉሥ እያለ ንጉሥ ይወለዳል ወይ ነው ነገሩ? አላስፈራውም እንዴ? ይሄ የቅናት መንፈስ በውስጡ አደረ። ከዛ በኋላ ውስጡ ማምሰልሰል ጀመረ። አይምሮው ተረበሸ፣ ታወቀ። እና እሱ ሲታወቅ
መላዋ ኢየሩሳሌም ታወከ ይችላል። በሱ ምክንያት መላዋ በቅናት አሳልፎ ይህንን ሕፃን ገና የተወለደውን ሕፃን ያው እሱ ይናደድ እንጂ እሱ ይቅና እንጂ እኮ እግዚአብሔር ሲወለድ ንጉሥ ነው የተወለደው። እግዚአብሔር ስለንጉሱም ቅድመ ዓለም እግዚአብሔር ከመወለዱ ጀምሮ ከመወለዱ አስቀድሞ ንጉሥ ነበረ ይላል ነቢየ እግዚአብሔር ቅዱስ ዳዊት። እና ይህችን ቃል ሲሰማ ገና አይምሮ ላይ ቅናት ገባ። በዚህ ቅናት ምክንያት ክርስቶስ ገና በሕፃንነቱ ለስደት ተዳርጓል። እና ቅናት ክርስቶስን ያሰደደው ቅናት ነው። ክርስቶስን ያሰቀለው ቅናት ነው። አቤልን ያስገደለው ቅናት ነው። ዳዊትን 30 ዓመት ያንገላታው እንዲሰደድ ያደረገው ቅናት ነው። ለምን? ጎልያድን ከገደለ በኋላ ዳዊት እልፍ ገዳይ ሳኦል ሺህ ገዳይ ብለው ሲዘፍኑ ሴቶቹ እንዴት ከኔ በላይ ይሰጡታል ብሎ በአይምሮ ቅናት አደረ ይላል። እና ቅናት ከባድ ነው። የእግዚአብሔር ልጆች በቅናት የደረሰውን ስላወቁ ነው ውስጣቸው የተንበገበገው። በጣም ይሄ ቅናት የሚባለው የውስጥን ተመራምራ የምትኖርን ነፍስ የሚገድል ካንሰር ነው ቅናት። ምናልባት ሌላ ኃጢአት ልንሰራ እንችላለን። በስጋችን ነው የምንሰራው። ልንሰርቅ እንችላለን፣ ልንዘሙት እንችላለን። ይህንን አድርጉ እያልኩኝ አይደለም፣ ግን እንደ ቅናት ያለ ነፍስን የሚያጠፋ የለም። እንደውም አንድ ባህታዊ ነበር ይላል ዜናሁ የሚባለው መጽሐፍ ላይ አንድ ባህታዊ ለብዙ ዓመት በጾም በጸሎት በተሃርሞ የኖረ የዘጋ ይህንን የሚታየውን ዓለም በማይታይ ዓለም ቀይሮ እግዚአብሔርን እያመሰገነ የቤተሰብን ጣዕም፣ የቤተሰብን ፍቅር፣ የቤተሰብን ማንነት ትቶ የሚታየውን ዓለም በማይታይ ዓለም ቀይሮ በረሃ ገብቶ ጤዛ ለሶ ድንጋይ ተንተርሶ ድምፀ አራዊትን ግርማ ሌሊትን ችሎ ታግሶ ያንኛውን ዓለም ብቻ ተስፋ አድርጎ እግዚአብሔርን እያመሰገነ በሚኖርበት ጊዜ ያው እኛ እንደምንጸልይ፣ እኛ እንደምንጾም፣ እኛ እንደምንጸልይ፣ እኛ ወደ እግዚአብሔር እንደምንቀርብ፣ እኛ በቃል እግዚአብሔር እንደምንረሰርስ ሰይጣናት ደግሞ የራሳቸውን ስብከት ይሰብካሉ ሰውን ለራሳቸው ለመውሰድ እና በዚህ ሰው በረሃ ገብቶ እንደዚህ መሆን እነዚህ ሰይጣናት በቅናት ተቃጠሉ ይላል። እና አለቃቸው ዲያብሎስ ላካቸው። ሄዱና ይህንን ባህታዊ ወይም ይህንን የዘጋ መነኩሴ አስቱልኝ አላቸው። ምን አላቸው? ትንሽ ሰዓት ነው ቆዩ፣ አይዞህ እዚሁ ሆኑ። ምን አላቸው? አስቱልኝ አላቸው። ከዛ በኋላ በየተለያየ ሄዱ። ይህንን ባህታዊ መፈተን ጀመሩ። ሄደው በዝሙት ለመፈተን ለማጥመቅ ሴራ ሰሩ፣ አቃታቸው። በገንዘብ ለማታለል ሞከሩ፣ አልቻሉም፣ አሸነፋቸው። በሚበላ በሚጠጣ ሞከሩ፣ አሸነፋቸው። እንደገና መላእክት መስለው መጥተው ለማታለል ሞከሩ፣ አሸነፋቸው። ከዛ በኋላ ሄዱና ላለቃቸው አልቻልንም ማለት እናንተ የሞታችሁ ይህን እንኳን እንደው ከዛ ከባቱ ሰርካችሁ ማስወጣት ያልቻላችሁ በዞሩ በሉ እኔ ማረገው ይዋልና ቀስ ብሎ አለቃቸው ሰይጣን ሄደ እና ሄደና ቀስ ብሎ በጆሮ አንተ አባ አለው። አቤት አስታወስከኝ? ኧረ አላስታወስኩም። አብረን ስንማር የነበርኩት ጓደኛ ነኝ። ያ ከኔና የሚያውቀው ሰው ቀርቶ ነው። ያ ከኔና ከአንተ ጋር ሲማር የነበረ ከኔ የሚባል ሰው እኮ የእስክንድርያ ፓትርያርክ ሆኖ ተሾመ አለውና ትቶት ሄደ። የሰማችሁ ምን ሆነ አለ? አበደ። ከዛ በኋላ ሰውየው ወይኔ ያለ ጓደኛችሁ ሲያገኝ የምትቀሩ ሰዎች፣ ጓደኛችሁ ከፍ ሲል የምንቀና ሰዎች አሁን አያችሁ፣ ሌላው ነገር ሁሉ ቀርቶ በቅናት አስወጣው። በቅናት ቤቱናውን አስትቶ ጸሎቱን አስትቶ ልክ ሰይጣናቱ ራሱ ፊቱ ያ የነበረው ጸጋ ሲገፈፍ ያወጡ ነበር ይላል። እና ቅናት በእንደዚህ አይነት መንገድ ከእግዚአብሔር የሚለይ ነው። ባልና ሚስትን የሚያጣላቸው የሚለያያቸው ቅናት ነው። አይደለም እንዴ? አሁን አንድ ባል ሚስቱን ከሌላው ጋር ቆማ ስታወራ ካየ እኮ በቃ ከዛ በኋላ እንቅልፍ አይወስደውም። ሌሊቱን ሙሉ ሲገላበጥ ነው የሚያደርገው። ለምን አየው? እሷ እኮ ላታለቅስ ትችላለች እኮ ምንም ነገር ሌላ ላይኖር ይችላል። ግን ስላየ ብቻ አንድ ሴት ባሏን ከሌላ ሴት ጋር ቁጭ ብሎ ካየችው፣ ሲነጋገር ካየችው ምን ይሆናል? አይደለ እንዴ? ያው ስለምታውቁት የምትነግራቸው
ስለዚህ ቅናት መከራ ነው እና ቅዱሳን ሐዋርያቱ ውስጣቸውን የነካቸው አይምሯቸውን ያልሰለሰላቸው በቅናት ምንም ጥፋት ሳይኖርበት በቅናት ብቻ ሊቃነ ካህናቱ አሳልፈው እንደሰጡ ስላወቁ ነው እየተነጋገሩ የነበረውና ሲነግራቸው መጽሐፍትን እየጠቀሰ ሲነግራቸው ለራሳቸው ውስጣቸው የተሰለሰለ ስለነበረ አላሰቡትም። ከዛ በኋላ መሸ ይላል። ሲመሽ ተለይቷቸው ሊሄድ ሲል ክርስቶስ አስተምሯቸው ነበርና አሳዘናቸው። ብቸኛ መሆኑ አስፈራቸው። እኛ ሁለት ነን፣ ከአንድ ብርቱ ሁለት መድኃኒቱ ይባላል፣ ከኛ ጋር ቢያድር ይሻላል ብለው ከኛ ጋር ደህና አሉ። አይደለም አይሆንም እሄዳለሁ ሲል አስገደሉት ይላል። ግድ አሉት ይላል መጽሐፍ ቅዱስ። እኛ ጋር ማደር አለበት፣ ብቸኛ ሆነ ለምን ትሄዳለህ አሉት። ይዘውት ገቡ። ከዛ ከገቡ በኋላ ማዕዳቸውን ባርኮ ሲሰጣቸው ዓይናቸው ተገለጠ ይላል። ማን መሆኑን አወቁት? እሱ መሆኑ ነው። ለካ የሚያወሩ ስለሱ ነው። የራሱን ታሪክ ነው ለራሱ የሚነግሩት። አይገርማችሁም? አሁን ሰው እኛ በመልካም ነገር አንስተን አናውቅም። መልካም ካደረገ እንደውም ያ መልካም ያደረገው ነገር እንዲጠፋ ነው የምናደርገው። የሚቀናን ክፉን ማውራት ነው እና ሰውን ሲያሙ ከጤፍ ቁረን ያንንም ለብልቦ ይባላል። ምክንያቱም አሁን ሰው ስታሙት ከኋላችሁ ከችሎ ሰምቻ ያለው እኮ ምን ትላላችሁ? ያስደነግጣል አይደል? ለካ ሲነግረን መጽሐፍትን እየተረጎመ እየገለጠ ሲነግረን ልባችንን ይቀልጥብን የነበረ እሱ ሆኖ ነው እያሉ ከዛ ወዲያው ካወቁት በኋላ ተሰወራቸው ይላል። ካወቁት በኋላ ተሰወራቸው። ወዲያውኑ ተነስተው ወደ ኢየሩሳሌም ምን አሉ? ንገሩኝ እስኪ። የለም እነዚህ ሰዎች እዚህ የሉ። ወደ ኢየሩሳሌም ምን አሉ? በፊት እኮ ፈርተው ነው የሄዱ። ኢየሩሳሌም ማለት የሰላም ከተማ ናት። ኢየሩሳሌም ማለት የሰላም ቦታ ናት። ኢየሩሳሌም ማለት የቃል ኪዳኑ ታቦት ያለባት ማለት ነው። ኢየሩሳሌም ማለት የእግዚአብሔር ቃል የሚፈስባት ቦታ ናት እና ኢየሩሳሌም ሲባል ያችን አሁን እኛ የምናስበው እዛ ውጭ ዓለም ውጭ ሀገር ያለችው ኢየሩሳሌም ነው። ያቺ አይደለችም ኢየሩሳሌም። ኢየሩሳሌም ማለት ቤተክርስቲያን ናት። ኢየሩሳሌም ምንድን ናት? ንገሩ ይላችሁ። አዎ ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ይላል፣ ተፈሳይ ኩስነ የሚሆን ቤተ እግዚአብሔር ናው ወቆመ ሀገሪነ ውስተ ጻድቅ ኢየሩሳሌም። እግሮቻችን እንደ ብረት ችንካር ሆነው ቆመው የምንጸልይባት፣ እረፍት የምናገኝባት፣ ሰላም የምናገኝባት ወደ አንቺ ወደ ቤተ ክርስቲያን ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ይላል ዳዊት። እንደምታውቁት ንጉሥ ነው። መላ እስራኤላውያንን ለ40 ዘመን እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ግን በዛ በግዛት ዘመኑ በዛ በሚያስተዳድርበት ዘመኑ ሌላ ነገር እንዳላስደሰተው ራሱ ይናገራል። የሚያስደስተኝ ወደ እግዚአብሔር ቤት ምን ማለት ነው? አረባ ማርያም ንገሩ። እናንተ የሚያስደስታችሁ ምንድን ነው? አይ እንደው የሚያስደስታችሁ ምድር ላይ ስትኖሩ በእርግጥ ነፍሳችንን ሊያስደስት ይችላል። አዎ እውነት ትክክለኛ ሰዎች ከሆን የሚያስደስት የእግዚአብሔር ቤት መምጣት፣ እግዚአብሔር ቃል መስማት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ መዘመር፣ ለቃሉ መታዘዝ ነው። ግን ምድር ላይ ስንኖር ዓለማዊ ሆነን ስንኖር እንደው የዳዊትን ተውትና ሀብት ኑሮን ስንኖር የሚያስደስተን የሚያዝናናን ፈታ ያደርገናል ብለን የምናስበው ምንድን ነው? አሜን። የእግዚአብሔር ቤት እርሶ ጻድቅ ሞት እናት እንዴት ደስ ይላል። ብዙዎቻችን ከሀገር ሀገር እየመረጥን መዝናናት ነው የምንመርጠው። ሊያስደስተን አይደለ እንዴ? ውሸት ነው። በእርግጥ አንዳንዶቹ ኢየሩሳሌም ሄደው መሳለም ይሻሉ። ሀብት ቢኖረኝ ኢየሩሳሌም ሄጄ ክርስቶስ የተሰቀለበትን ቦታ አይቼ ነፍሴን አርክቼ ብመጣ ይላሉ። አንዳንዶቹ ደግሞ ዱባይ ሄደው መዝናናት ይፈልጋሉ። ጣሊያን ሄደው መዝናናት ይፈልጋሉ። ሌላ ሀገር ሄደው መዝናናት ይፈልጋሉ። እዚህም ሀገር እንኳን ወደ ሐዋሳ ወደ ባህር ዳር እንዲሁም ገንዘብ ሲኖራቸው ነፍሳቸውን ሳይሆን ስጋቸውን የሚያዝናና ነገር ይፈልጋሉ። ዳዊት ይህንን አይደለም የፈለገው። ያስደሰተውና የሚያስደስተኝ ነገር ነው ያለው። የሚያስደስተኝ ነገር ወዴት መሄድ ነው አለ። አረብ ማለት ነው ወደ እግዚአብሔር ቤት ወደ ምድራዊቷ ኢየሩሳሌም። ለይቺ ምድራዊት ኢየሩሳሌም ናት፣ ቤተ ክርስቲያን ናት። ኢየሩሳሌም ማለት ቤተ ክርስቲያን ናት።
እና ወደ ቤተ ክርስቲያን መሄድ ደስ ይለኛል አለ ዳዊት። የቤተ ክርስቲያናችን ሊቅ የሆነው አባ ሕርያቆስ ደግሞ ስለ ኢየሩሳሌም በምድራዊቷ ኢየሩሳሌም ያሉ ሰዎች፣ የሚመጡ ሰዎች፣ የሚገኙ ሰዎች፣ የሚሰበሰቡ ሰዎች፣ በምድራዊቷ ኢየሩሳሌም የኖሩ ሰዎች ሰማያዊት ኢየሩሳሌምን እንደሚያገኙ እንዲህ ብሎ ይናገራል። በሚመርቅበት በሚባርክበት ሕዝቡን በሚሰበሰብበት አንቀጾ ኦ አንትሙ ሕዝበ ክርስቲያን፣ እናንተ የክርስቲያን ወገኖች ሆይ በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋቢክሙ በደብረ ጽዮን ቅድስት ወበኢየሩሳሌም ሰማያዊት። በዚች በምድራዊቷ ኢየሩሳሌም ምድራዊቷ ኢየሩሳሌም ማለት ብያችኋለሁ፣ ቤተ ክርስቲያን። በዚች በምድራዊቷ ኢየሩሳሌም እንደተሰበሰባችሁ እንደገና ነፃ በምታወጣ በሰማያዊቷ ኢየሩሳሌም ይሰብስባችሁ ይላል። አያችሁ፣ እዚያኛው ኢየሩሳሌም ለመግባት የት መግባት አለብን? በዛች ለመሰብሰብ በሰማያዊቷ ኢየሩሳሌም ለመሰብሰብ ቀድመን ቤት መሰብሰብ አለብን። ቤተ ክርስቲያን መምጣት አለብን። ቤተ ክርስቲያን መሰብሰብ አለብን። ስለዚህ ወደ ቤተ ክርስቲያን የተመለሱት ወደ ኢየሩሳሌም የተመለሱት ከዛ ፈጥነው ወደ ኢየሩሳሌም ተመለሱ ይላል። ወደ ኢየሩሳሌም ሲመለሱ ሌሎች 11 ሐዋርያት ደቀ መዛሙርትን አገኟቸው። ከእነሱ ጋር ተገናኙና አሁንም ሌላ ወሬ የለም። እነዛ ከመጡ በኋላ በዛው ቤት እያሉ ለጓደኞቻቸው ለሐዋርያቱ ጌታን እኮ አገኘነው፣ ለስምዖን ታይቷል፣ እውነት እኮ ነው፣ ተነስቷል፣ መነሳቱ ተረጋግጧል። እኛ እኮ በመንገድ ስንሄድ አግኝተነው እየተነጋገረን እንደ ሰው እያወራን ሄዶ ማዕዳችንን ሲባርክልን እሱ መሆኑን አረጋገጥን፣ ዓይናችን ተከፈተ፣ አገኘነው ሲሉ አሁንም ደግሞ በመካከላቸው ማን መጣ? ራሱ ኢየሱስ ክርስቶስ ተገለጠላቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ሰውን ስናማ የት አድርሶን እግዚአብሔር እናነሳና እግዚአብሔር ወደኛ ይመጣል። ስለ ሰዎች ስናወራ፣ ስለ ሌላው ስናወራ፣ ስለ ቁሳዊው ነገር፣ ስለ ምድራዊው ነገር፣ ስለሚያልፈው ነገር፣ ስለማይጠቅመው ነገር እያነሳን 24 ሰዓት ጊዜያችንን ስናባክን ቲክቶክ ስናይ፣ ፌስቡክ ስናይ፣ ቴሌቪዥን ስናይ፣ ቃና ስናይ በየት አድርሶን እግዚአብሔር ወደኛ ይመጣል? ለእነሱ እኮ የተገለጠው ስለሱ እያሰቡ፣ ስለሱ እያወሩ፣ ስለሱ እየተጫወቱ፣ ስለሱ እየተነጋገሩ ከውስጣቸው አልወጣ ብሎ ለሰው ልጆች ብሎ የደረሰበት መከራ አይምሯቸውን ረፍት አሳጥቶት ስለሱ ሲነጋገሩ የተገለጠላቸው እግዚአብሔር ልጆች። ከዛ ተገለጠላቸው። ሰላም ለእናንተ ይሁን፣ አይዟችሁ አትፍሩ አላቸው። ምታት ያዩ መሰላቸው፣ ደነገጡ። አይዟችሁ እኔ እንደምታዩ ራሴ ነኝ፣ በመንፈስ በምትሃት ስጋና ደም አጥንት የለውም። እኔ ግን እንደምታዩ ስጋ አለኝ፣ አጥንት አለኝ። በዕለተ ዓርብ የተሰቀለው የተቸነከሩ እጆችን የተወጋውን ጎኔን እዩ አላቸው። ከዛ በኋላ ስለሱ እያዩ ስለሱ እየተነጋገሩ እያለ የሚበላላችሁን አላቸው። የተጠበሰ አሳ የማር ወለላ መጡለት። ከእነሱ ጋር ምትሃት እንዳይገለ ለማሳወቅ እውነተኛ ትንሣኤውን ለማረጋገጥ ከእነሱ ጋር በፊታቸው በላ ጠጣ ይላል። ምን አለ? ንገሩኝ እንጂ በላ ጠጣ። ይኸውላችሁ ያኔ ሳስተምራችሁ የነበረ ስነግራችሁ የነበረ ይሄ ነው፣ ይሄ ስጋዬ ነው፣ ይሄ ደሜ ነው። ስለዚህ እናንተም እንዲሁ አድርጉ፣ እንደውም እስከ ዓለም ፍጻሜ ድረስ ለዚህ ነገር እናንተ ምስክሮች ናችሁ አላቸው። ምኖች ናችሁ? ምስክሮች ናችሁ፣ ምስክሮች ናችሁ አላቸው። ዛሬ እኛ በቤተ ክርስቲያን የምንሰበሰበው በዚህ ምክንያት ነው። ወደ ኢየሩሳሌም ስንመለስ የምንመለሰው በኢየሩሳሌም የምናገኘው ጥቅም ስላለ ነው። አንደኛ ሰላም እናገኛለን። ምን እናገኛለን? በማርያም ነገሩ ቤተ ክርስቲያን ስንወጣ ምን እናገኛለን? ሰላም እናገኛለን፣ እረፍት እናገኛለን። በጣም አዝነን፣ በጣም ተበሳይተን፣ በጣም እዛ ከቤተክርስቲያኖች አስጨንቆን የነበረ ጉዳይ፣ አስፈርቶን የነበረ ጉዳይ፣ ሰላም ነስቶን የነበረ ጉዳይ እዚህ መተን ቃሉን ስንሰማ ለእግዚአብሔር ስንናገር ሰላም እናገኛለን። አዎ እናቶቻችን ቤተክርስቲያን መጥተው ጮኸው ሰላም አግኝተዋል። አባቶቻችን መጥተው አልቅሰው ሰላም አግኝተዋል። ወደዚህ ስንመጣ ስናለቅስ የሚያየን የእግዚአብሔር ዓይን ነው። የማን ዓይን ነው?
የእግዚአብሔር ዓይን የሚሰማን የእግዚአብሔር ጆሮ ነው። እዚህ ቤተክርስቲያን ላይ እኮ ዝም ብለን አይደለም የምንመላለሰው፣ በዘልማድም አይደለም የምንመላለሰው። ከዛሬ ጀምሮ አለ ሰሎሞን የሰራው ቤተ መቅደስ እግዚአብሔር ሲባርክ የሰሎሞንን ጸሎት ከተቀበለ በኋላ ከዛሬ ጀምሮ ዓይኔም ጆሮም ልብም በዚህ ቤት ይሆናል አለ እግዚአብሔር። ምን ስለዚህ የምታዩት ድንጋይ ይመስላችኋል እንዴ? የእግዚአብሔር ዓይን እኮ ነው። የማን ዓይን ነው ይሄ? ያያል። አትፈሩም? አንዳንድ ጊዜ ያያል እግዚአብሔር። ሌላ ቦታ ያየም እያልኳችሁ አይደለም። በተለየ ሁኔታ ለጩኸታችን መልስ የሚሰጥበት ቦታ፣ ለችግራችን መፍትሄ የሚሰጥበት ቦታ መተን ሐና እኮ መጣች እኮ አለቀሰች። እግዚአብሔር ቤት ነው ያለቀሰችው። ለምንድን ነው ዘመዶች እንደዛ ሆነው ኖሩ? አሁን ደግሞ እኔ በቅሩ እየተባልኩ ነው ያወርኩኝ። ለምንድን ነው መስዋዕትን የማይቀበሉኝ ሰዎች የሚያሙኝ ድንጋይ ናት የሚሉኝ በቅሩ ናት የሚል ለምንድን ነው እኔን ማሰማኝ ብላ ቤቱ መጣ እኮ ነው እግዚአብሔር የጠየቀችው አይደለም እንዴ? ታዲያ እግዚአብሔር ሰማት አልሰማትም? በእሷ ጸሎት ለእኛም ጭምር እመቤታችንን ሰጠ እግዚአብሔር። አመስግኑት እግዚአብሔርን። ያቺኛዋ ሐናም መታ እግዚአብሔር ቤት አለቀሰች። ካህኑ ቤተ መቅደሱን በሩን ሊዘጋ ሲል ውጭ እናቴ ሰዓት ደርሷል፣ ልዘጋው ነው፣ ሰዓት እያለፈ ነው፣ 3 ሰዓት ሆኗል፣ 3 ሰዓት እየሆነና ውጭ በቃሽ። ከዛ ስታ ሲያያት እሷ የለችም ከእሱ ጋር። ግንኙነቷ ከማን ጋር ነው? ነገር ከእግዚአብሔር ጋር እኮ ነው፣ እየተነጋገረች ነው። ከዛ በኋላ ነገረችው። ወይ እንዲህ ነው እንደኔ እኮ ሰካራም ሴት መስለሽ ነው አለና እግዚአብሔር ይስማሽ አላት። ማን ይስማሽ? እግዚአብሔር ይስማሽ። እግዚአብሔር ወዲያውኑ ሰማት፣ እንባዋን ጠረገላት፣ ጸነሰች። ሳሙኤልን የሚያህል ቤተ መቅደሱን የሚያስከብር እግዚአብሔር የሚጠራው ልጅ ወለደች። እግዚአብሔር ስሙ የተመሰገነ ይሁን። ይሰማል። የእግዚአብሔር ጆሮ እዚህ ነው ያለው፣ የእግዚአብሔር ዓይን እዚህ ነው ያለው፣ የእግዚአብሔር ልብ እዚህ ነው ያለው። ወደ ኢየሩሳሌም ተመለሱ ስንባል ዝም ብለን አይደለም የምንመላለሰው፣ ወይም ዝም ብለን አይደለም እረፍት ስለምናገኝ፣ ጥያቄያችን ስለሚመለስ ነው። ነቢየ እግዚአብሔር ቅዱስ ዳዊት እንደነገርኳችሁ ወደ እግዚአብሔር ቤት መሄድ ደስ እንደሚያሰኘው ቀድሞውኑ እግዚአብሔር ጓደኛው ነው ለዳዊት ወዳጁ ነውና ሳውል የሚባለው ንጉሥ 30 ዓመት ነው ያሳደደው። ስንት ዓመት? 30 ዓመት ዋሻ ለዋሻ በረሃ ለበረሃ ፍርክታ ለፍርክታ በአንድ ወቅት ዳዊት በጣም አዝኖ ዳዊት በጣም መሮት እስተማይ ዜና ነበር ሐዘን ውስጥ ነፍሴ እስተማይ ዜኑ ኢትዮጵያ ውስጥ ላይ ተላይኔ እስከ መቼ ጠላቶች በኔ ላይ ይጓደዳሉ? እስከ መቼ በረሃ ለበረሃ እንከራተታለሁ? እስከ መቼ ሰቃያለሁ? እያለ ሲንከባለል ሲያለቅስ ሲያነባ ከቆየ በኋላ ወደ ራሱ ሲመለስ ልቡን በደስታ እግዚአብሔር መታው። የጸሎቱ መልስ እግዚአብሔር አንዳንድ ጊዜ አልቅሳችሁ ቀና ስትሉ የሆነ መልስ ታገኛላችሁ፣ ስትሄዱ ተመልሶ ታገኛላችሁ። ከዛ እንዲህ ያለ ዳዊት ወይ ዜኔ የሆኑ ተስፋ ያኮኑ እግዚአብሔር አሁንስ ተስፋ የማን ነው? እግዚአብሔርን በዚህ ልክ የምጮህበት አንድ ንጉሥ ከነሰራዊቱ እያሳደደኝ ያልያዘኝ ያልገደለኝ ያላጠፋኝ እግዚአብሔር ከኔ ጋር ቢሆን አይደለምን? አሁን ሌላ ምን ተስፋ አለ? ተስፋ እግዚአብሔር አይደለምን አለ። ተስፋችን ማን ነው? እግዚአብሔር ነው። ስለዚህ ወደ ኢየሩሳሌም ስንመለስ ሰላም እናገኛለን፣ እረፍት እናገኛለን። ወደ እግዚአብሔር ቤት ስንመለስ እግዚአብሔርን ራሱን እናገኘዋለን። ወደ እግዚአብሔር ቤት ስንመለስ ቅዱስ ሥጋውን ክቡር ደሙን እናገኛለን። ወደ መንግሥተ ሰማያት የምንገባው ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን ነው። ስትሞት አባይ